ሰላም ሰላም ውዴ ቻናሌ ተከታተልቲ እንደምን አላችሁ? ደህና ናችሁ ወይ? እኔ ከእግዚአብሔር ይመስገን ሰላም ነኝ። የዛሬውን ደግሞ አሰራር ላሳያችሁ ነው ማለት ነው። ለየት ያለ ነው የእውነት ጣፍጣልና የብርቱካን ጭማቂ ነው የሚመስለው። በጣም ነው የሚያምረው። በጣም ትወዳላችሁ ማለት ነው። እና ይህን አሰራር ባይዘወይ አንድ ቀን ነው ያየሁት። ባይዘወይ በጣም ነው የወደድኩት። በታይላንድ ሀገር ላይ ያሉትን ሀበሾች ነው ማለት ነው። እና ከዛ የመጡ ነው ከነሱ ነው ያየሁት ማለት ነው። እና እንደዚህ ለጤናም አሪፍ ነው ብሎ እየሰሩ ከዛ እየሰዩ ማን ያሳየች ምናምን እያልከኝ እና በጣም የወደድኩት አሰራር ነው። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉልኝ ማለት ነው። እና ለጤናም አሪፍ ነው። ጤነኛም የሆነ እንደዚህ አንዳንዴ እንደ በዓል ይሆን የሆነ በቃ አለ አይደለም በቃ ልክ እንደ ጁስ ነው። እና በጣም ነው የወደድኩት እኔ። እናንተም እንደምትወዱ ተስፋ አደርጋለሁ ማለት ነው። አሰራሩ እንደምታዩት ከመጀመሪያ ጀምሮ አሳያችኋለሁ ማለት ነው። እና የመጀመሪያ የገባሁት ይሄንን የብርቱካን ቆራርጬ ማለት ነው። እንዲሁም ደግሞ ሎሚንም ቆራርጬ ያለው እዚህ ጋር ጥቁር ነገር ሻይ ማለት ነው። አንድ ማንካ ብቻ ይበቃል። አንድ ማንካ ነው ያደረኩት። ከዛ ማር ካላችሁ ማር ደግሞ አንድ ኩባያ ማር ታደርግላችሁ እና በጣም የወደድኩት በዛ ላይ ሎሚን እና ያኛው ውስጥ በጣም ጣፋጭም አይሆንም እና በጣም ደስ የሚል ነው። እና የሆነ ልስልስ ያለ ነው በተለይ ፍሪጅ ውስጥ ካስቀመጣችሁ ማለት ነው። እና እኔ እጅግ በጣም ነው የወደድኩት። 3 ቀን ነበረ የሶፍ ማለት ነው። 3 ቀን ነው። ከ3 ቀን በኋላ መጠጣት ትችላላችሁ። እና በጣም ወደድኩት የእውነት። እና ልስልስ ያለ በቃ ሰውነትም በጣም አሪፍ ነው። እና በዚህ ላይ እንደዚህ አድርጌ አማስኩ። በጣም እኔ ባይዘይ ፍሪጅ ውስጥ ነበር ያስገባሁት፣ ግን ውጭ ላይ ማስቀመጥ ትችላላችሁ ማለት ነው። እንደዚህ አንድ ቀን ውጭ ላይ ያስቀምጣችሁ ከዛ ፍሪጅ ውስጥ አስቀምጡ፣ በሶስተኛ ቀን ትከፍቱታላችሁ እና በጣም ምርጥ ነው እላችኋለሁ። ለመጀመሪያ ጊዜ ነበር የሰራሁት። እጅግ ነገር የወደድኩት ማለት ነው። አንደኛ እንደዚያም አሪፍ ነው። እና እንደዚህ አድርገን ሰራሁ ማለት ነው። እና እውነት እኔ ራሱ ማለት ነው እንደሰራሁት እንደዚህ ይወጣልኛል ብዬ አስቤ ማለት ነው የእውነት። እና በጣም ነበረ እየወደድኩ ማለት ነው። ጓደኞቼ ነበሩ ረስቼው ሄድኩ ሳልይዝላቸው እንጂ በጣም ይወዱት ነበረ ማለት ነው። እና እኔ ደግሞ ፍሪጅ ውስጥ ገብቼ እንደዚህ እንደምታዩት ያው በጣም ግን እንደዚህ መመሰለሁ። ከዛ ደግሞ ሎሚንም ብዝት ማድረግ ብርቱካን እንዳልካችሁ ብርቱካንም አሪፍ ነው እና ብርቱካንም መብዛት አለበት ብዬ አስባለሁ። እና አሪፍ ይሆናል ጣዕሙ ማለት ነው። ብርቱካን እና ሎሚ ሲበዛ እጅግ በጣም ደስ የሚለው ማለት ነው። እና እንደምታዩ እንደዚህ ያደረኩት እጅግ በጣም ወደድኩት። ከዛ በኋላ ደግሞ መጥለያ መጣሁና መጥለያ ጋር አጠለልኩ ማለት ነው። እንደዚህ ሆነ። ሻይ ቅጠል አይቷ ትንሽ ይመስላል። ከዛ ያወጣሁትን እዩ ሲወጣ እንዴት እንደሚሆን የሆነ እንደ ጠላ ነገር አይከለ ሆነ፣ ግን ደግሞ ጠላ አይደለም ማለት ነው። እና እንደዚህ ሆነ። በጣም ነው የሚያምረው እና ልስልስ ያለ ነገር ነው። በጣም ነው እዩት ሲወጣ ቀን እንደዚህ እጅግ በጣም ነው የወደድኩት። እና ላይክ ሼር አድርጉ፣ ሰብስክራይብ አድርጉልኝ። አሰራሩ እንደዚህ መተባለ መጀመሪያ ላይ ማድረግ ከዛ በኋላ ለበቃችሁ ውሃ ማድረግ ማር እንዳላችሁ መጠቀም ማለት ነው። ማርን እንዳትረሱት ማለት ነው። እንዳላችሁ መጠቀም ከዛ እንደዚህ ይሆናል። ከዛ ኩባያ ላይ ሳጠላው በጣም ነው ደስ የሚለው እና የሆነ ጣዕሙ በተለይ ማለት ለየት ያለ ነው። እና እንደዚህ ይመስላል ማለት ነው። ላይክ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ ለምትከታተሉ።